ቤተሰቡ ለሰባት ለ10 ለ12 ናችሁ ሰውት ቤተሰቡ በልቶ እንዲጨርሰው ቤተሰቡ አንድ በግ በልቶ የማይጨርስ ከሆነ ደግሞ ጎረቤቱን ጨምሮ ይብላ ምክንያቱም በታረደ ቀን ተበልቶ ማለቅ አለበት ለነገ ማደር የለበት አንደኛ ሁለተኛ በየቤቱ ብዙ በግ ነው የሚታረደው አንድ በግ አይደለም ለምሳሌ እኔ ከነቤተሰብ አንድ በግ አርዳለሁ እዚህ ውስጥ ያለ ሰው ከነቤተሰቡ አንድ በግ ቢያር በዛ በፋሲካ ቀን በጣም ብዙ ሺህ በጎች በእስራኤላውያን ቤት ታርደዋል ተበልተዋል ማለት ይሄ ብሉይ ኪዳን በሐዲስ ኪዳን ግን አንድ በጋችን አንድ ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ 29 ላይ እንደተጻፈው ነዋ በጉ ለእግዚአብሔር ዘያትት ኃጢአት አለ ያለምን ኃጢአት የሚያስወግድ አንዱ የእግዚአብሔር በግ ማን ነው ኢየሱስ ክርስቶስ ቅዱስ ጳውሎስ ደግሞ በቆሮንቶስ 5 ላይ አቆኑ በፋሲካነ ተሰቅለ ክርስቶስ ፋሲካችን ክርስቶስ ታርዷል ይላል ፋሲካ በጉን ራሱ ፋሲካ ብሎ ይጠራል ቅዱስ ጳውሎስ እና እንደውም ሊቁ ምንድነው ያለው ይስሐቅ አብርሃምን በጉ የት አለ ብሎ ጠይቆ ነበር አብርሃም ለጊዜው መልሱን አላገኘውም የይስሐቅ መልስ ከ2000 ዓመት በኋላ የመለሰለት ዮሐንስ መጥምቅ ነው ይስሐቅ በጉ የት አለ ነበር ያልከው አዎ በጉማ ያለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ብሎ በሚስጥር 2000 ዓመት ወደ ኋላ ሄዶ ለይስሐቅ መልስ የሰጠው ዮሐንስ መጥምቅ ነው ብሏል ኖላዊ ሆሙ ለእስራኤል አጽም የሚለውን ሲተረጉም እንደዛ ብሏል እና ዙሮ ምንድነው ለማለት የፈለጉት በብሉይ ኪዳን ኃጢአት የሚሰረይ በበግ ደም በፍየል ደም በደመ ሐርጌ ወበግ ዘበደመ ሐርጌ ዘበደመ በግ ሐርጌ ወላይ አቆ ከመንሳይቶ ሙላቦ ቀደም ቅዳሴ ማርያም ተረጉሞ እሱ ነው አይደል እንደ አባቶቻችን መስዋዕት አይደለም በደም በጊደር በወይፈን በላም በበሬ በርድ በዋኖስ ደም አፍሰው ኃጢአታችንን ያስተሰርዩ ነበር ይሄኛው የሐዲስ ኪዳኑ በግ ግን አንደኛ በየቤቱ ብዙ በግ ይታረድ ነበር በብሉይ ኪዳን በሐዲስ ኪዳን ግን አንዱ በግ ቀራንዮ ላይ ታርዷል ተሰውቷል ይሄ በግ ለዘላለም ሲበላ ይኖራል ለነጋ ይትረፍ አይባልም የዛሬ 2000 ዓመት በጸሎተ ሐሙስ ማታ ሐዋርያት በልተውታል ዛሬ እኛ እየበላነው ነው ምናልባት ክርስቶስ ጨክኖ ካልመጣ ከዛሬ 10 ዓመት በኋላ የሚበላው ይኸው በግ ስለዚህ የመጠቀሚያ ጊዜው የማያልፍ እንደማለት ነው በዘመኑ ቋንቋ በመድኃኒት ቋንቋ እና ጀነራላችሁ